ሰላም ይህ ኢየሩሳሌም አካዳሚ ነው። በዛሬው ቪዲዮ ፕሪሚቲቭ ስኬጁሊንግ አልጎሪዝሞችን ከተለያዩ ኤግዛምፕሎች ጋር እናያለን። ፕሪሚቲቭ ስኬጁሊንግ አልጎሪዝምስ የምንላቸው ፕሮሰሶች ከነሱ የሚበልጥ ወይም ደግሞ ከነሱ ቅድሚያ ሊሰጠው የሚገባ የፕሮሰስ አይነት ሲመጣ አሎኬት ከተደረገላቸው ሲፒዩ ወጥተው ወደ ሬዲ ስቴት የሚመለሱበት የስኬጁሊንግ አልጎሪዝም አይነት ነው። ዌቲንግ ታይማችንን ለመቀነስ እንደዚሁም ስሮፖርታችንን ለመጨመር የምንጠቀምበት የአልጎሪዝም አይነት ነው ማለት ነው። በፕሪሚቲቭ ፎርም ከሚሰሩ ስኬጁሊንግ አልጎሪዝሞች አንዱ ሾርተስት ጆብ ፈርስት የምንለው ነው። ትንሽ የሆነ በርስት ታይም ያለው ወይም ስራውን ለመጨረስ ትንሽ ጊዜ ብቻ የሚፈልገውን የፕሮሰስ አይነት ቅድሚያ እያስገባን የምንሄድበት የስኬጁሊንግ አልጎሪዝም አይነት ነው። ፕሪሚቲቭ መሆኑ ደግሞ ምንድነው? ራን እየተደረገ ያለ ፕሮሰስ እንኳን ቢኖር ትንሽ የሲፒዩ ታይም የሚፈልግ የፕሮሰስ አይነት ሲመጣ ራኒንግ ስቴት ላይ የነበረውን ፕሮሰስ አስወጥተን አዲሱን ፕሮሰስ የምናስገባበት የስኬጁሊንግ አይነት ነው ማለት ነው። ኤግዛምፕሉ እንደሚያሳየን አራቱ ፕሮሰሶች የራሳቸው የሆነ አራይቫል ታይም እና በርስት ታይም ተሰጥቷቸዋል። ሾርተስት ጆብ ፈርስት ፕሪሚቲቭ የምንሰራው ከሆነ ሬዲ ስቴታችን ላይ መጀመሪያ ላይ በ0 ሚሊ ሰከንድ የመጣው ፕሮሰሳችን 21 በርስት ታይም ይዞ መጥቷል። ስለዚህ ልክ ሲፒዩ ስራውን እንደጀመረ 0 ሚሊ ሰከንድ ላይ አንድ ፕሮሰስ እየጠበቀው ነው ማለት ነው። አሁን ላይ ምንም የምናወዳድረው ነገር የለም። እሱ ብቻ ስለሆነ ያለው ፕሮሰስ እሱም ፕሮሰስ ሲፒዩ አሎኬት ይደረግለታል ማለት ነው። ፕሮሰስ ዋንን 0 ላይ ወይም ሲፒዩ ስራ በጀመረበት ሰዓት አሎኬት እናደርጋለን። ልክ 1 ሚሊ ሰከንድ እንደተጠቀመ ግን አራይቫል ታይም ዋን ላይ ሌላ ፕሮሰስ መጥቷል which ፕሮሰስ 2 የምንለው ማለት ነው። ስለዚህ ሬዲ ኪው ላይ 1 ሚሊ ሰከንድ ሲሆን ፕሮሰስ 2 በ3 በርስት ታይም መጥቷል። ስለዚህ አሁን የምንጠቀመው አልጎሪዝም ኤስጂኤፍ ስለሆነ ወይም ሾርተስት ጆብ ፈርስት ስለሆነ ከሁለቱ ትንሽ ስራ የሚፈልገውን ነው የምንመርጠው ብለናል። ስለዚህ አንድ ተጠቅሟል ፒ1 20 ይቀረዋል። ከ20 በርስት ታይም እና ከ3 በርስት ታይም 3 በርስት ታይም ትንሽ ነው። 3 ሚሊ ሰከንድ ትንሽ ነው አይደለ? ስለዚህ 3 ሚሊ ሰከንድ ያለውን ወደ ሲፒዩ አሎኬሽን እንወስዳለን ማለት ነው። ፕሮሰስ 2 ለሲፒዩ አሎኬት ሲደረግ ፕሮሰስ 1 ደግሞ ከነበረበት ራኒንግ ስቴት ላይ ወይም ሲፒዩ ላይ ይወጣና ወደ ሬዲ ኪው ይመለሳል ማለት ነው። ስለዚህ ፕሮሰስ 1 አንድ ተጠቅሟል 21 ነበረ ሲመጣ 20 በርስት ታይሙን ይዞ ወደ ሬዲ ይመለሳል። ፕሮሰስ 2 ደግሞ ወደ ሲፒዩ አሎኬት እናደርግለታለን ማለት ነው። ፕሮሰስ 2 ገብቶ 1 ሚሊ ሰከንድ አሁንም እንደተጠቀመ ከ1 እስከ 2 ያለውን እንደተጠቀመ ሌላ ሶስተኛ ፕሮሰስ ሁለተኛ ሚሊ ሰከንድ ላይ ይመጣል ማለት ነው። እሱ ፕሮሰስ 3 የምንለው ደግሞ 6 በርስት ታይም ይዞ ይመጣል ወይም ደግሞ 6 ሚሊ ሰከንድ ነው የሚፈልገው። አሁንም ኮምፔር እናደርጋለን which ሬዲ ኪዋችን ላይ ስንመጣ 6 ሚሊ ሰከንድ የሚፈልግ ፕሮሰስ አለን። ከ3 ሚሊ ሰከንድ ከሚፈልገው ውስጥ አንድ ተጠቅሞ 2 ሚሊ ሰከንድ የቀረው ፕሮሰስ አለን። 20 ሚሊ ሰከንድ የሚፈልጋለን። ስለዚህ ከ20 ከ2 እና ከ6 ትንሹ 2 ነው። ስለዚህ ፕሮሰስ 2 በዛው ይቀጥላል ማለት ነው። አሁንም ከ2 እስከ 3 ያለውን ሚሊ ሰከንድ ይጠቀማል። ሶስተኛው ሚሊ ሰከንድ ላይ ሲደርስ ደግሞ ሌላ ፕሮሰስ 4 የምንለው 2 ሚሊ ሰከንድ ፈልጎ ይመጣል ማለት ነው። ስለዚህ ስቲል አሁንም ሬዲ ኪዋችን ላይ ያሉትን ፕሮሰሶች ኮምፔር እናደርጋለን በዚህ አልጎሪዝም መሰረት። 2 ሚሊ ሰከንድ የሚፈልጋለ ፕሮሰስ 3 6 ሚሊ ሰከንድ ይፈልጋል። ፕሮሰስ 2 ደግሞ 3 ነበር መጀመሪያ እንደመጣ የሚፈልገው እዚህ ጋር አንዱን ተጠቅሞ አንድ ይቀረዋል። 1 ሚሊ ሰከንድ ይፈልጋል። 20 ሚሊ ሰከንድ ይፈልጋል ፕሮሰስ 1። ስለዚህ ከነዚህ ኮምፔር ስናደርግ ፕሮሰስ 2 1 ሚሊ ሰከንድ የሚፈልገው ትንሽ ታይም ነው የሚፈልገው። ስለዚህ እሱ ጨርሶ እንዲወጣ ስቲል ፕሮሰስ 2 አሁንም ሲፒዩ ላይ እናቆየዋለን ማለት ነው። ስለዚህ ፕሮሰስ 2 ከ3 እስከ 4 ያለውን ሚሊ ሰከንድ ይጠቀማል። 1 2 3 ተጠቅሟል። የሚፈልገውን ፕሮሰስ 2 3 ሚሊ ሰከንድ ነው። ጨርሶ ይወጣል ማለት ነው። ሬዲ ኪዋችን ላይ 1 2 3 ፕሮሰሶች ይቀሩናል። 6 ሚሊ ሰከንድ 2 ሚሊ ሰከንድ እና 20 ሚሊ ሰከንድ ይዘው ከነዚህ ኮምፔር ስናደርግ ትንሹን ነው የምንመርጠው ሾርተስቱን ነው የምንመርጠው ብለናል። ስለዚህ ኮምፔር ስናደርግ 2 ሚሊ ሰከንድ የሚፈልገው ፕሮሰስ 4 ትንሽ
ስራ ነው የሚፈልገው። ስለዚህ እሱን አሳይን እናደርጋለን ለሲፒዩ። ሶ ፕሮሰስ 4 ከ4 እስከ 6 ያለውን ይጠቀማል። 2 ብቻ ነው የሚፈልገው፣ 2 ተጠቅሟል። ስለዚህ ጨርሶ ይወጣል ማለት ነው። 2 ፕሮሰሶች ይቀሩናል which is P3 6 P1 ደግሞ 20። ከ6 እና ከ20 6 ያንሳል። ስለዚህ 6ን ለሲፒዩ አሳይን እናደርጋለን። ስለዚህ P3 ይገባል። P3 ከ6 እስከ 12 ያለውን ተጠቅሞ ይወጣል ማለት ነው። ሰው መጨረሻ ላይ የሚቀረን ፕሮሰስ 1 ነው። 20 ነው የሚፈልገው። ስለዚህ ከ12ኛው ሚሊ ሰከንድ እስከ 32ኛው ሚሊ ሰከንድ ያለውን ይጠቀማል ማለት ነው። ስለዚህ አሁን እንዳየነው እዚህ ላይ ምንም ያህል የገባ ፕሮሰስን ቢኖር ከሱ በኋላ የመጣው ፕሮሰስ ትንሽ ሰዓት እስከፈለገ ድረስ እሱን እያቋረጥን ወደ ራኒንግ እየመለስን ትንሹን ፕሮሰስ ደግሞ ወደ ሲፒዩ በዚህ መሰረት እዚህ ኤግዛምፕል ላይ ተርናራውንድ ታይማቸውና ዌቲንግ ታይማቸውንም ካልኩሌት ማድረግ እንችላለን። ፕሮሰስ 1 ጨርሶ የወጣበት ሰዓትን ስናይ 32ኛው ሰዓት ላይ ነው ጨርሶ የወጣው። ሶ አራይቫሉ 0 ነው። ስለዚህ 32 - 0 = 32። ፕሮሰስ 2 4 ላይ ነው ጨርሶ የወጣው። ስለዚህ 4 - 1 = 3 እናገኛለን። ፕሮሰስ 3 12 ላይ ነው ጨርሶ የወጣው። ሶ ኮምፕሊሽን ታይሙ 12 - 2 = 10። ፕሮሰስ 4 6 ላይ ነው ጨርሶ የወጣው። ስለዛ 6 - 3 = 3 እናገኛለን። ስለዚህ አቨሬጅ ተርናራውንድ ታይማቸውን ለማግኘት የእያንዳንዱን ፕሮሰስ ተርናራውንድ ታይም ደምረን ሲካፈል ለነምበር ኦፍ ፕሮሰስ እናደርገዋለን። ዌቲንግ ታይም ላይ ስንመጣ ደግሞ ተርናራውንድ ታይማቸው ላይ ማይነስ በርስት ታይም። ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ደውሉን ተጫኑ። አዳዲስ ቪዲዮዎች ሲለቀቁ ይደርሷችኋል። በኔክስት ቪዲዮ እስክንገናኝ ድረስ ቴንክ ዩ ፎር ዋቺንግ ባይ።